ድሮ ዓለማዊ ሳሉ ሰዎችን ሲዋሹ ይደነግጡ የነበሩ ሰዎች ዛሬ ፈጣሪያቸውን መዋሸትን እንደ ቀላል ነገር ቆጥረውታል። ከመቅደስ ወጥተን በገሃነም እንዳንጣል እግዚአብሔር የሰጠንን ዕድል ካለመጠቀም በላይ ይሁዳነት አለ? በዓለም ከሠራነው በላይ ኃጢአትን አብዝተን በመንፈሳዊነት ሰበብ ከመሥራት የሚበልጥ ይሁዳነትስ የት ይገኛል? እውን መንፈሳዊ አገልግሎትን ጥግ አድርጎ ነውር መስራት ይሁዳነት አይደለምን? በእርግጥም በየቀኑ ይሁዳነትን ብንረግመውም ይሁዳ ግን ዛሬም አለ። ይኸው በእኔም ውስጥ በእናንተም አጠገብ ይሁዳ አለ። እስኪ የእናንተን ሐሳብ ልስማ። ይሁዳ አለ ወይስ ሞቷል? ለመልሱ እስከ ዝግጅታችን ፍጻሜ ድረስ ይከታተሉን። ይሁዳን ስናነሳ በተቀደሰ መንገድ አገልግሎታቸውን ፈጽመው ያረፉ ቅዱሳን ሰዎች መኖራቸውን መርሳት የለብንም። አንዳንድ ሰዎች ሌላ ይሁዳ ያለ ስለማይመስላቸው መልእክት የጻፈልንን ሐዋርያ ጌታን ከሸጠው ይሁዳ ጋር ሲያምታቱ ይሰማሉ። የተረገመ ነበር፣ አንድ ምዕራፍ ያላት መልእክት ጽፎ ቀረ ብለው ፈገግ የሚያደርጉን አንዳንድ ሰባኪዎችም ሳናይ ሳንሰማ አልቀረንም። ለማንኛውም እኔ ለዛሬ ልጽፍላችሁ ወደምፈልገው መልእክት ልመለስና ይሁዳን የት እንዳገኘሁት ልንገራችሁ። ተመሳስሎብህ እንዳይሆን ካላችሁኝ የለም ራሱ ይሁዳ ነው ብዬ በእርግጠኝነት እነግራችኋለሁ። ከ2000 ዓመት በኋላ የት አገኘኸው የሚል ጥያቄ ከልባችሁ ሲወጣ ይታየኛል። እኔንም ያስገረመኝ እሱ ነበር። ግን እናንተም ብትገረሙ ነው የሚሻላችሁ። ይሁዳ ዛሬም አለ። ኃጢአት ከብዶት ወደ ክርስቶስ የመጣው ይሁዳ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለውን የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጥሪ ሰምቶ የመጣ ቃለ እግዚአብሔር ገብቶት በራሱ ተነሳሽነት የተመለሰ ሰው ነው። አምላከ መምህራን ኢየሱስ ክርስቶስ እንደ ጴጥሮስና እንደ ዮሐንስ ባለበት ቦታ ሄዶ ጠርቶ አላመጣውም። ራሱ ከኃጢአት ለመሸሽ የመጣ ሰው ነው። በጻድቁ ስፍራ ኃጢአት ያገኘኛል ብሎ መች አሰበና እንዲሁ መጥቶ በጌታ ፊት ሰገደ። ኃጢአቱ ተተወችለት። ከመጣ በኋላ የተለወጠችው መንገዱ ይሁዳ ቀድሞ ያሰባትና የጠበቃት አልነበረችም። ይሁዳ ከኃጢአት ከመፈታት በቀር ሌላ ምኞት አልነበረውም። ግን እንዳሰበው መቀጠል አልቻለም። ከኃጢአት ሸሽቶ የመጣው ይሁዳን ኃጢአት በዚህም ስፍራ ጠበቀችው። ለካ ወደ መንፈሳዊ ስፍራ ገብቶ መቆም ብቻ ሳይሆን ልብን መንፈሳዊ ማድረግ ግዴታ ነው። ካህኑ ቅዳሴ ከመጀመሩ በፊት ወንድሜ ሆይ በዚህ ቦታ ኃጢአትን እያሰብክ ኑር ብሎ የሚያውጀው በመንፈሳዊ ቦታ መቆማችን ብቻ ሳይሆን መንፈሳዊ ነገር በማሰብ ጸንተን አለመኖራችን በመንፈሳዊ ቦታ ሥጋዊ ሥራ ሊያሰራን ስለሚችል ነው። ዛሬም ዓለማዊነት ሰልችቷቸው መንፈስ ቅዱስ ከዕለታት በአንዱ ቀን በልባቸው አድሮ ዕለተ ሞታቸውን አሳስቧቸው ከታሰሩበት ልማድ ሊፈቱ የሚመጡ ብዙዎች ናቸው። መብላት፣ መጠጣት፣ ማግባት፣ መፋታት፣ መስረቅ፣ መቀማት፣ ጉቦ መብላት፣ ፍርድ ማድላት፣ መተኛት፣ መነሳት ሆኖባቸው ሕይወት ግራ የምታጋባ ሆኖባቸው ደግመው ላይመለሱ ምለው ከዓለም የተመለሱ ሰዎች ዛሬ ንስሐ ገብተው ቢያገኟቸው ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል ብሎ በሉቃስ ወንጌል ምዕራፍ 15 ቁጥር 24 ክርስቶስ የተቀበላቸው ናቸው። ጠልተዋት የመጧት ኃጢአት መልሳ በሌላ መንገድ ወረሰቻቸው። ያን ጊዜ ከሰሩት ይልቅ የከፋ በደልን ወደ መስራት ተሸጋግረዋል። ይሁዳ ከጸሐፍትና ከፈሪሳውያን አንዱስ እንኳ ያልደፈረውን ኃጢአት እንደሠራ እነዚህም በዓለም ሳሉ ከሰሩት ይልቅ ወደ መቅደሱ ከመጡ በኋላ የሰሩት ኃጢአት ይበልጣል። ከጸሐፍት ከፈሪሳውያን መካከል ክርስቶስን ለመግደል እንጂ ለመሸጥ ያሰበ አልነበረም። ይሁዳ ግን ሊሸጠው እየመከረ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 15። ይሁዳ ዓለማዊ ሳለ ያልታወቀች ኃጢአቱን ሊናዘዝ ወደ ሊቀ ካህናቱ ወደ ኢየሱስ ክርስቶስ ቀረበ። መንፈሳዊ ከሆነ በኋላ ግን የተገለጠች ኃጢአቱን በማስመሰል ሊሰውር ፈለገ።
በልቡ ያሰባትን ኃጢአት ገልጾ መናገሩ ተመልሶ እንዲተዋትና ወደ መዳን እንዲመጣ ነበር። እሱ ግን አላደረገውም። እንዲያውም ከወንድሞቹ ጋር አብሮ እኔ እሆንን ማለት ጀመረ። ማቴዎስ ምዕራፍ 26 ቁጥር 25። ድሮ ዓለማዊ ሳሉ ሰዎችን ሲዋሹ ይደነግጡ የነበሩት ሰዎች ዛሬ ፈጣሪያቸውን መዋሸትን እንደ ቀላል ነገር ቆጥረውታል። ከመቅደስ ወጥተን በገሃነም እንዳንጣል እግዚአብሔር የሰጠንን ዕድል ካለመጠቀም በላይ ይሁዳነት አለ? በዓለም ከሠራነው በላይ ኃጢአትን አብዝተን በመንፈሳዊነት ሰበብ ከመሥራት የሚበልጥ ይሁዳነትስ የት ይገኛል? መጠጥ ቤት ገብቶ ማመንዘር ምናልባትም ወደ ዝሙት የሚገፋፋ መብልና መጠጥ ስላለ ሊሆን ይችላል። ቤተ መቅደስ ገብቶ ማመንዘር ግን በምን ሊተረጎም ይችላል? መጠጥ ቤት ያሉ ሰዎች ፈልገውት የመጡ ሊሆኑ ይችላሉ። ቤተ መቅደስ ያሉት ግን ሴቶችም ሆኑ ወንዶች ይህን አስበው የመጡ አይደሉም። ታዲያ መንፈሳዊ አገልግሎትን ጥግ አድርጎ ነውር መስራት ይሁዳነት አይደለምን? ይሁዳን በሌላም ቦታ ዘወር ዘወር ብትሉ ታገኙታላችሁ። በክርስቶስ ጉባኤ ብዙ ዕዳ ያለባት ሴት ቀርባ እግሩን ይዛ እያለቀሰች ይቅርታ ጠየቀች። ክርስቶስም ብዙ ኃጢአቷን ተወላት። ይሁዳ እንደ አገልጋይነቱ ብዙ ኃጢአቷ በተተወላት ሴት ደስ ሊሰኝ ሲገባው ይዛው የመጣችው ሽቶ ተሸጦ ለድሆች ባለመሰጠቱ ማንጎራጎር ጀመረ። ወደ ቤተ መቅደሱ መጥተው ንስሐ የገቡ ነፍሳትን ሳይሆን የሚያመጡትን ሳንቲም የሚጠባበቁ ሰዎችን ባየው ጊዜ ይሁዳም በዘመናችን ባለችው ቤተ መቅደስ መኖሩን አረጋግጣለሁ። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ እደርሳለሁ? የአምላኬንስ ፊት መቼ አያለው? እያሉ መዝሙር ምዕራፍ 42 ቁጥር 2 ላይ እንደተጻፈው በናፍቆት የመጡ ምዕመናንን ማሰናከል እግዚአብሔርን እንዴት እንደሚያሳዝነው ብናስብ እኮ እንዴት ያሳፍራል መሰላችሁ። ለገንዘብ ማስቀመጫዎቻችን የምንጠነቀቀውን ያህል ለምዕመናን ነፍሳት አለመጨነቃችንን ሳስብ ከዚህ በላይ ይሁዳነት አለ ብዬ ከራሴ ጋር እሟገታለሁ። አንድ የገንዘብ ሳጥን ወይም ሙዳየ መጽዋት ቢጠፋ በዕለቱ ይታወቃል። አንድ ምዕመን ቢጠፋ ግን በየዓመቱም ላናውቀው እንችላለን። ገንዘብ ተቀባዩን በብዙ ሰነድ አስፈርመን ብዙ ማንነቱን የሚገልጡ ሰነዶች ተቀብለን እንቀጥረዋለን። በምዕመናን ላይ የምንሾመውን ካህንስ ካላችሁኝ የትምህርት ችሎታው አያስጨንቀን። የምዕመናን አባት አብነት መሆን ይችላል ወይ ብለን አንጠይቅ። በእጁ ስላሉ ምዕመናን መረጃ አይጠየቅ። እንዲሁ ይዟቸው ወይም ይዘውት ይኖራል። አንዳንድ ምዕመናን እኮ ለአባቶቻቸው አባት ሆነው እየኖሩ ነው። እኛ ይህ ሁሉ አያስጨንቀንም። ከቤታቸው እኩል ለንስሐ አባቶቻቸው ዕዳ የወደቀባቸው ምዕመናን ብዙ ሆነው እንመለከታለን። በክርስቶስ ያሳመናቸው የፈረሰ ቤታችንን እንዲሰሩልን ነው? የተጣመመ ኑሯችንን እንዲያቀኑልን ነው? ለዚያውም አንዳች ቃለ እግዚአብሔር ያልነገርናቸው በክርስቶስና በገብርኤል መካከል ያለውን ልዩነት እንኳን ያላስተማርናቸው የዋሆችን ክርስቶስን በማወቅ ነው እንጂ የእኛም ቤት በመስራት ገነት ይገቡ ይመስል ገንዘባቸውን እንጂ ልባቸውን ያልሰበሰብናቸው ብዙ ናቸው። አንዳንድ ምዕመናንም የሰበካ ጉባኤ አባል ሆነው ሲመረጡ ልማት የሚመስላቸው ሕንፃ መስራት፣ ግቢ ማጽዳት ነው እንጂ ምን ያህል ምዕመን ሰርክ ጉባኤ ይከታተላል? ስንት ሰው ልጆቹን ክርስቲያናዊ ትምህርት ያስተምራል? ከተመዘገበው ምዕመን ስንቱ ይቆርባል ብለው አያስቡም። ዕቅዱን ሁሉ በየቤተ ክርስቲያኑ እየዞራችሁ ብትመረምሩ ስንት ገቢ እናስገባለን፣ ስንት ወጪ እናስወጣለን አይነት ነው እንጂ ድህነተ ምዕመናንን ታሳቢ ያደረገ ዕቅድ ብዙም አታገኙም። ፈርታችሁ ካልሆነ እናንተም ይሁዳን አግኝታችሁ ታውቃላችሁ። በአጥቢያችሁ በዓመት ለምን ያህል ጊዜ ታቦት ይወጣል? ስንት ድርብ ታቦት አለ? ለክርስቶስ ተብሎ የመጣውን ሽቶ ሽጦ መክበር የሚፈልጉ ሰዎች ክርስቶስን የሚያገለግሉት የሽቶ ብር ተሸጦ ገቢ እስከተደረገ ድረስ ብቻ ነው።
ካልሆነ ጉባኤው ክርስቶስን መስማቱን ትቶ ይህ ገንዘብ ተሸጦ ለድሆች ሊሰጥ ይገባ ነበር የሚል የእንጉርጉሮ ቃል እንዲሞላ ለማድረግ ፈጣኖች ናቸው። ከላይ ስትመለከቱት ለቤተ ክርስቲያን አገልግሎት ካላቸው ፍቅር የተነሳ የሚመስል ውስጡ ግን የራሳቸውን ጥቅም ለማስከበር የተፈጠረ አጀንዳ መቅረጽ የሚችሉ ይሁዳዎች በእኛ ዘንድ ብዙ አሉ። የተነሱት አለቆች፣ ጳጳሳትና ሌሎችም አገልጋዮች ሁሉም ሥራ አበላሽተው ቤተ ክርስቲያንን በድለው ይመስሏቸዋል። ምናልባትም የሴቲቱን እንባ እንጂ የያዘችውን የአልባስጥሮስ ሽቶ ስለማይመለከቱ በከረጢት ያዦች ዘንድ ነገራቸው ስላልተወደደ ይሆናል። ዮሐንስ ወንጌል ምዕራፍ 12 ቁጥር 6። ይሁዳ ይሄውላችሁ ከሚፈሰው እንባችን ይልቅ የሚፈሰው ሽቶ የሚያስቆጨው ከዳኑ ነፍሳት ይልቅ ከነሱ የሚያገኘውን ጥቅም የሚያስቀድም ሰው ካገኛችሁ ይሁዳ እሱ ነው። ይሁዳ በሌላም ቦታ አለላችሁ። ይሁዳ ክርስቶስን ሸጠ። ጸጋውን ሸጦ መኖር የሚፈልግ ስንት ይሁዳ አለ መሰላችሁ? መጽሐፍ እንደነገረን ክርስቶስ ጸጋ ሆኖ ተሰጥቶናልና ዮሐንስ ወንጌል ምዕራፍ 1 ቁጥር 18። ይህንን ጸጋ ምዕመናንን ከመጥቀም በቀር ለሌላ ጥቅም ማዋል ይሁዳነት ነው። ለሚያስተምር መምህር የሚገባውን ዋጋ መክፈል ምዕመናን የታዘዙ ትእዛዝ ነው። ሐዋርያው እንደነገረን በገዛ ገንዘቡ በወታደርነት የሚያገለግል የለምና፣ ወይን ተክሎ ፍሬውን የማይበላም አይገኝም። መምህራንም መንፈሳዊውን ዘርተው ሥጋዊውን እንዲበሉ ተፈቅዶላቸዋል። ነገር ግን ከ11 ደቀ መዛሙርት የተለየ መቀበል ከይሁዳ በቀር ማንም የማያደርገው ነውረኛ ገንዘብ ወይም ደርቲ መኒ ነው። በእርግጥም ቤተ ክርስቲያን በየቀኑ ይሁዳነትን ብትረግመውም ይሁዳ ግን ዛሬም አለ። ይኸው በእኔ ውስጥ በእናንተም አጠገብ ይሁዳን አገኘሁት። እስኪ የእናንተን ሐሳብ ልስማ። ይሁዳ አለ ወይስ ሞቷል? አበቃው። ስምዐ ኮነ መልአክ እንደጻፈው በቸር ያሰንብተን።